ሰላም እንዴት ናችሁ የግሬድ 12 ተማሪዎች? በዛሬ ቪዲዮ ላይ የግሬድ 11 ማቴማቲክስ ዩኒት 4 ላይ የሚመጡ ማትሪክ ኤግዛም ጥያቄዎችን ነው ይዤላችሁ የመጣሁት። ማትሪክ ጥያቄዎችን እየሰራን እንግዲህ እያንዳንዱ ላይ ደግሞ ዲቴይልድ የሆነ ማብራሪያ እየሰጠኋችሁ እሄዳለሁ ማለት ነው። በቪዲዮ መጨረሻ ላይ ደግሞ ከዚህ ቻፕተር ላይ ፎከስ ማድረግ የሚጠበቅባችሁ ሜጀር ፖርሽኖች የቱ እንደሆኑ አሳያችኋለሁ ማለት ነው። ቪዲዮን እስከ መጨረሻው ድረስ ከተከታተላችሁት በጣም ብዙ አሪፍ ነገር ታገኛላችሁ። ቪዲዮን ስትጀምሩ ደግሞ ሁላችሁም ላይክ እያደረጋችሁ ጀምሩት። አሁን በቀጥታ ወደ ቪዲዮ 2004 ነው የምንጀምረው። የ2004 ላይ ከዩኒት 4 የመጡ 3 ጥያቄዎች አሉ። ስለዚህ ሶስቱንም እንመለከታለን ማለት ነው። ኦኬ፣ መጀመሪያው ጥያቄ suppose proposition P implies negation of Q is false ይላል። ስለዚህ P implies negation of Q false ቢሰጠን which of the following is true? ከነዚህ ውስጥ true የሆነ የትኛው ነው የሚለው። ስለዚህ P implies negation of Q መጀመሪያ false ነው ተሰጥቶናል። ኦኬ፣ አሁን መቼ ነው ፎልስ የሚሆነው? በኢምፕሊኬሽን ጊዜ ፎልስ የምናገኘው መቼ ነው? ትሩ ኢምፕላይስ ፎልስ ሲሆን ብቻ ነው ፎልስ የሚሆነው አይደለ? በኢምፕሊኬሽን ጊዜ። ስለዚህ ፒ ትሩ ነው ማለት ነው። ፎልስ ለማምጣት የግድ ፒ ምን መሆን አለበት? ትሩ መሆን አለበት። ኔጌሽን ኦፍ ኪው ደግሞ ምን መሆን አለበት? ፎልስ መሆን አለበት። ከዛ ኪው ደግሞ ትሩ መሆን አለበት። ግልጽ ነው አይደል? ቢኮዝ በኢምፕሊኬሽን ጊዜ ፒ ኢምፕላይስ ኔጌሽን ኦፍ ኪው ፎልስ ለመሆን የግድ ፒ ትሩ መሆን አለበት። ኔጌሽን ኦፍ ኪው ደግሞ ፎልስ መሆን አለበት። ኔጌሽን ኦፍ ኪው ፎልስ ከሆነ ደግሞ ኪው ምን ይሆናል? ኪው ትሩ ይሆናል ማለት ነው። ስለዚህ አሁን እነዚህ ሶስቱን ጠቅመን ፒ ትሩ አለኝ፣ ኪው ደግሞ ትሩ አለኝ። ሁለቱም ትሩ ናቸው ማለት ነው። ኔጌሽን ኦፍ ኪው ግን ፎልስ ነው። ኔጌሽን ኦፍ ፒም ያው ፎልስ ነው። ስለዚህ በእነሱ አድርገን ምርጫዎች ውስጥ እንተካና ትክክለኛው መልስ ካገኘን እሱ ይሆናል ማለት ነው። መልሱ ትሩ የሚያመጣልኝን ማለት ነው። ኤ ላይ ኔጌሽን ኦፍ ፒ ኤንድ ፒ ኢምፕላይስ ኪው አለ። መጀመሪያ ብራኬት ውስጥ ያለው ነው የምንሰራው። ፒ ኢምፕላይስ ኪው አለ። ስለዚህ ፒ ትሩ ነው። ትሩ ኢምፕላይስ ትሩ ነው አይደለ? ከዛ ኔጌሽን ኦፍ ፒ ደግሞ ፎልስ ነው። ስለዚህ ፎልስ ኤንድ ትሩ ኢምፕላይስ ትሩ። ኦኬ፣ ፎልስ እንዳለ ይወርዳል። ፎልስ ኤንድ ትሩ ኢምፕላይስ ትሩ ምንድን ነው የሚሰጠኝ? ትሩ ኢምፕላይስ ትሩ ነው። ስለዚህ ፎልስ ኤንድ ትሩ በኤንድ ጊዜ ምንድን ነው የሚሆነው? በኤንድ ጊዜ ትሩ የሚሆነው መቼ ነው? ሁለቱም ትሩ ቢሆኑ ነው አይደል? ትሩ ኤንድ ትሩ ከሆነ ብቻ ነው ትሩ የሚሆነው። ፎልስ ኤንድ ትሩ ከሆነ ፎልስ ነው። ስለዚህ ኤ ፎልስ ነው ማለት ነው። ቢ ኔጌሽን ኦፍ ፒ ኦር ኪው ኢምፕላይስ ኔጌሽን ኦፍ ፒ አይደል? ስለዚህ ኔጌሽን ኦፍ ፒ ፎልስ ነው። ፎልስ ኦር ኪው ትሩ ነው። ትሩ ኢምፕላይስ ፎልስ። ኦኬ፣ ስለዚህ ፎልስ ኦር ፎልስ ይሆናል ማለት ነው። ትሩ ኢምፕላይስ ፎልስ ስለሆነ ፎልስ ኦር ፎልስ ከሆነ ምንድን ነው የሚሆነው? ፎልስ ነው የሚሆነው። በኦር ጊዜ ደግሞ አንድ ትሩ ሊኖረኝ ይገባል ትሩ ለመሆን አይደል? ስለዚህ ፎልስ ነው። ሲ ላይ ኔጌሽን ኦፍ ኪው ኦር ፒ ባይ ኢምፕላይስ ኪው። ስለዚህ ኔጌሽን ኦፍ ኪው ፎልስ ነው። ፎልስ ኦር ትሩ ባይ ኢምፕላይስ ትሩ። ፎልስ ኦር ትሩ ነው። ከዛ ትሩ ባይ ኢምፕላይስ ትሩ ምን ይሆናል? ትሩ ይሆናል። በኢምፕሊኬሽን ጊዜ ደግሞ ሁለቱም ትሩ ከሆኑ ትሩ ነው። ዲ ላይ ፒ ኤንድ ፒ ባይ ኢምፕላይስ ኔጌሽን ኦፍ ፒ። ስለዚህ ፒ ኤንድ ፒ ትሩ ኤንድ ትሩ ነው። ትሩ ኤንድ ትሩ ባይ ኢምፕላይስ ኔጌሽን ኦፍ ፒ ደግሞ ፎልስ ነው። ስለዚህ ትሩ ባይ ኢምፕላይስ ፎልስ ይሆናል። ትሩ ባይ ኢምፕላይስ ፎልስ ከሆነ ምንድን ነው የሚሆነው? ፎልስ ነው የሚሆነው። ስለዚህ መልሱ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ትክክለኛው መልስ አይ ቲንክ ቀላለች አይደል? ቀላለች። ጀስት ከፕሮፖዚሽኑ ተነስተን ከዛ በኋላ ቫሊዎቻቸውን አውጥተን የትኛው ነው ትሩ የትኛው ነው ፎልስ የሚለውን ብቻ መለየት ነው ማለት ነው። ቬሪ ኢዚ። ሁለተኛው ጥያቄ ላይ ሰፖዝ ኢኤክስ ኢዝ ኤክስ ኢዝ ኢቭን ነው። እሺ፣ ኢኤክስ የሚለው ኤክስ ኢዝ ኢቭን ነው። ፒኤክስ ደግሞ ኤክስ ኢዝ ፕራይም፣ ዲኤክስ ደግሞ ኤክስ ኢዝ ዲቪዚብል ባይ 2 ዊች ዋን ኦፍ ዘ ፎሎዊንግ ሃዝ ዘ ትሩዝ ቫልዩ ፎልስ ኦን ዘ ሴት ኦፍ ናቹራል ነምበርስ። በናቹራል ነምበርስ ጊዜ ፎልስ የሚሆነው ትሩዝ ቫልዩ የትኛው ነው የሚለው። ስለዚህ ኢኤክስ ተሰጥቶኛል። ምንድን ነው? ኤክስ ኢዝ ኢቭን፣ ፒኤክስ ደግሞ ኤክስ ኢዝ ፕራይም፣ ዲኤክስ ደግሞ ኤክስ ኢዝ ዲቪዚብል ባይ 2። ኦኬ፣ አሁን ኤ ምን ይላል? ኤ ዜር ኤግዚስት ኤክስ። ኦኬ፣ ዜር ኤግዚስት አን ኤክስ ምን የሆነ ኢኤክስ ኤንድ ፒኤክስ አይደለ? ስለዚህ አሁን ይሄንን ቼክ ማድረግ ላይ ያለብን ኢኤክስ እና ፒኤክስን መተካት አለብን። ስለዚህ ኢኤክስ ምንድነች? ኤክስ ኢዝ ኢቭን ነው። ፒኤክስ ደግሞ ፕራይም ነው። ኦኬ፣ ስለዚህ ምን ይሆናል? ዜር ኤግዚስት አን ኤክስ። ኦኬ፣ ዜር ኤግዚስት አን ኤክስ ዌር ኤክስ ኢዝ ኢቭን ኤንድ ኤክስ ኢዝ ምን ፕራይም። ስለዚህ ኤክስ ኢቭንም ሆኖ ኤክስ ፕራይምም መሆን ይችላል። የሆነ ቁጥር አለ። ዴር ኤግዚስት ነው የሚለው። እቺ ኢኤክስ ምትሏ ዴር ኤግዚስት የሚለውን ነው የሚያሳየን። አለን ኢቨን ሆኖ ፕራይም የሆነ ቁጥር አለ በናቹራል ነምበር ውስጥ አለ አይደለ? ዜር ኢዝ 2 ሁለት
ሁለት ቁጥር ኢቭንም ነች ፕራይምም ነች። ስለዚህ ትሩ ነው ማለት ነው። ኤ ትሩ ነው። ቢ ላይ ፎር ኦል ኤክስ ለሁሉም ኤክስ ኦኬ ፎር ኦል ኤክስ ኤክስ ኢዝ ኢቭን ኢምፕላይስ ኤክስ ኢዝ ዲቪዚብል ባይ ቱ ኦኬ ምን ማለት ነው? አንድ ቁጥር ኢቭን ከሆነ ሁሉም ቁጥሮች ማለት ነው በኢቭን ከሆኑ ዜ አር ዲቪዚብል ባይ ቱ ትሩ ነው ፎልስ ነው? አንድ ቁጥር ኢቭን ከሆነ በሁለት ይካፈላል ማለት ነው። ትሩ ነው አይደለ? ለሁሉም ይሰራል። ኢፍ ኤክስ ኢዝ ኢቭን ዘን ኢትስ ዲቪዚብል ባይ ቱ ኦኬ። ሲ ላይ ዜር ኤግዚስት አን ኤክስ ሳይዝ ዛት ኢት ኢዝ ኢቭን ኤንድ አሁን ኤንድ ነው ምልክታችን ኤንድ ኖት ዲቪዚብል ባይ ቱ ኢቭን ሆኖ በሁለት የማይካፈል ቁጥር አለ ነው የሚለው በአጭሩ። ዜር ኤግዚስት ነምበር ኤክስ ኢት ኢዝ ኢቭን በት ኢዝ ኖት ዲቪዚብል ባይ ቱ ኔጌሽን ስለሆነች ኢዝ ኖት ዲቪዚብል ይሆናል ማለት ነው። አለ ኢቭን ሆኖ በሁለት የማይካፈል ቁጥር አለን? የለም። ሲጀመር ኢቭን ማለት በሁለት የሚካፈል ማለት ነው አይደል? ስለዚህ ሲ ምን ይሆናል ማለት ነው? ሲ ፎልስ ነው። ዲ ፎር ኦል ኤክስ ለሁሉም ኤክስ ኦኬ ኢ ኤክስ ኦር ኔጌሽን ኦፍ ዲ ኤክስ ምን ማለት ነው? ፎር ኦል ኤክስ ለሁሉም ኤክሶች ኤክስ ኢዝ ኢቭን ኦር ኤክስ ኢዝ ኖት ዲቪዚብል ባይ ቱ። ኖት ዲቪዚብል ባይ ቱ ማለት ምን ማለት ነው? ኦድ ነው ማለት ነው አይደለ? ስለዚህ ኤ ነምበር ኢዝ ኢቭን ኦር ኦድ ትክክል ነው። ለሁሉም ቁጥር ወይ ኢቭን ነው ወይ ኦድ ነው አይደል? አንድ ቁጥር። ስለዚህ ዲ ትሩ ይሆናል ማለት ነው። መልሱ የትኛው ነው? ሲ ብቻ ነው ፎልስ የሚመጣው። ስለዚህ ሲ ብቻ ላይ ይሆናል ማለት ነው። ተመልከቱ ሁለቱ ጥያቄዎች፣ የመጀመሪያው ጥያቄ ጀስት ፕሮፖዚሽን ነው፣ ሁለተኛው ደግሞ ኳንቲፋየር የተጠቀም ነው። ኦኬ ሶስተኛው ላይ consider the following argument from production is high if rain continues. Okay, production is high if rain continues. ከዛ rain does not continue, therefore either production is low or rain continues. እነዚህ ምን ናቸዋል? አርጊመንት እንላቸዋለን። አርጊመንት ማለት ምንድን ነው? በኖርማል በእንግሊዝኛ በዲቤት ላይ ምናምን አርጊመንት ምንድን ነው? መከራከሪያ ሀሳቦች፣ ማሳመኛ ሀሳቦች። ግልጽ ነው አይደለ? ማሳመኛ ሀሳቦች ናቸው። ስለዚህ አሁን ሌት ፒ ኢዝ ፕሮዳክሽን ኢዝ ሎ ቢሆን ኪው ደግሞ ሬን ኮንቲኒስ ቢሆን the following table is given about p and q. ኦኬ ፒ እና ኪውን አድርጎ ትሩዝ ቫልዩ ቴብሉ ሰጥቷቸዋል። which of the following is necessarily true? በግድ ትክክል የሚሆነው ከዚህ ውስጥ የትኛው ነው የሚለው ግልጽ ነው። ስለዚህ መጀመሪያ ምንድነው ታደርጉት? ፒ ፕሮዳክሽን ኢዝ ሎ ነው የሚለው ኦኬ። ኪው ደግሞ ሬን ኮንቲኒስ ነው የሚለው አይደል የተሰጠን? አዎ። አሁን ምንድነው የምናደርገው? ፕሮዳክሽን ኢዝ ሃይ ኢፍ ሬን ኮንቲኒስ የሚል ስቴትመንት አለ አርጊመንት አይደል? ፕሮዳክሽን ኢዝ ሃይ ኢፍ ሬን ኮንቲኒስ። ኢፍ ሬን ኮንቲኒስ ዘን ምን ፕሮዳክሽን ኢዝ ሃይ። ዝናብ ካለ ፕሮዳክሽን ይጨምራል። ኦኬ ስለዚህ ምን ይሆናል ማለት ነው? ፕሮዳክሽን ኢዝ ሃይ ኦኬ። ኢፍ ሬን ኮንቲኒስ ዘን ፕሮዳክሽን ኢዝ ሃይ የሚለውን በምን እናስቀምጠው? ኦልሬዲ በተሰጠን በኪው እና በፒ እናስቀምጠዋለን ማለት ነው። ኦኬ ኢፍ ሬን ኮንቲኒስ የሚለውን በምድር የምናስቀምጠው ኪው ነች አይደል? ሬን ኮንቲኒስ የሚለው ኪው ላይ ነው። ስለዚህ ኪው ኢምፕላይስ ፕሮዳክሽን ኢዝ ሃይ። ፒ አይደለም የሚሆነው፣ ፒ ፕሮዳክሽን ኢዝ ሎ ነው የሚለው። ስለዚህ ሃይ ከሆነ ምንድን ነው የሚሆነው? ኔጌሽን ኦፍ ፒ። ስለዚህ ኪው ኢምፕላይስ ኔጌሽን ኦፍ ፒ ይሆናል ማለት ነው የመጀመሪያው ስቴትመንት። ኦኬ ከዛ በኋላ ሬን ዳዝንት ኮንቲኒው የሚለው ምን ይሆናል? ሬን ኮንቲኒው ቢሆን ኖሮ ኪው ነው። ዳዝንት ከሆነ ምን ይላል? ኔጌሽን ኦፍ ኪው። ኦኬ ከዛ ፕሮዳክሽን ኢዝ ሎ ኦር ሬን ኮንቲኒስ የሚለው የመጨረሻው ስቴትመንት ማለት ነው። ዜርፎር አይዘር ፕሮዳክሽን ኢዝ ሎ ኦር ሬን ኮንቲኒስ። ስለዚህ ፕሮዳክሽን ኢዝ ሎ ኦር ሬን ኮንቲኒስ። ፕሮዳክሽን ኢዝ ሎ የሚለው ምንድን ነው? ፒ ነው። ኦር የሚለው ኦር ኦኬ። ሬን ኮንቲኒስ ደግሞ ኪው ነው። ስለዚህ ሶስት አርጊመንቶች አወጣም ማለት ነው አይደለ? ኪው ኢምፕላይስ ኔጌሽን ኦፍ ፒ፣ ከዛ ኔጌሽን ኦፍ ኪው፣ ከዛ ፒ ኦር ኪው። አሁን እነዚህ ስቴትመንቶች አርጊመንት ናቸው ያለ። አርጊመንት ናቸው ካለ ምንድን ነው? ትሩ ናቸው። ስለዚህ ኪው ኢምፕላይስ ኔጌሽን ኦፍ ፒ ትሩ ነው፣ ኔጌሽን ኦፍ ኪውም ትሩ ነው፣ ፒ ኦር ኪውም ትሩ ነው። አሁን ተሄዱና ምንድን ብታደረጉት ኪው ኢምፕላይስ ኔጌሽን ኦፍ ፒ ትሩ የሚሆንበትን ትፈልጋላቸው። አሁን እዩት እዚኛው ሮ ላይ እዩት፣ ይሄኛው ኮለም ላይ ሶሪ ፎልስ ይልና ሌሎቹ ትሩ ናቸው። ስለዚህ ሮ ዋን አይሆንም ባይ ዲፎልት። ለምን? ኪው
ኢምፕላይስ ኔጌሽን ኦፍ ፒ የሚለው ፎልስ ስለሆነ ማለት ነው። ምንፈልገው ምንድነው? ትሩ እንዲሆን ነው፣ አርጊመንት ስለሆነ ማለት ነው። ስለዚህ የመጀመሪያው ሮ አይሆንም። ሁለተኛው ሮ ትሩ ይሆናል። ሶስተኛው ሮ ትሩ ነው። አራተኛው ሮ ትሩ ነው። ስለዚህ ከመጀመሪያው አንጻር ከ2 እስከ 4 ያሉት ልክ ናቸው። ዋን ብቻ ልክ አይሆንም ማለት ነው። ኔጌሽን ኦፍ ኪው ምን መሆን አለበት? ትሩ መሆን አለበት። ለምን? አርጊመንት ስለሆነ። ሁለተኛው አርጊመንታችን ሬን ዳዝንት ኮንቲኒ ነው አይደለ? ስለዚህ እሱ ኔጌሽን ኦፍ ኪው ነው። ስለዚህ እሱ ትሩ መሆን አለበት። አሁን ይኸው ኔጌሽን ኦፍ ኪው ያለበትን ኮለምን ታዩና አሁን ሮ 2 እና ሮ 4 ብቻ ናቸው ትሩ። ሮ 3 ፎልስ ነው አይደል የሚለው። ስለዚህ እሱን አንቀበለውም። ለምን? አርጊመንት አይደለማ። ትሩ መሆን አለበት አርጊመንት ለመሆን አይደል። ስለዚህ አሁን 2 እና 4 ብቻ ቀሩ ማለት ነው። ከዛ በኋላ አሁን ከ2 እና ከ4 ደግሞ የሚለይልን የትኛው ነው? ፒ ኦር ኪው የሚለው። ፒ ኦር ኪው ማለት ፕሮዳክሽን ኢዝ ሎ ኦር ሬን ኮንቲኒስ የሚለው ስቴትመንት ፒ ኦር ኪው የመጨረሻው ኮለም ማለት ይሄኛው ኮለም አሁን የምታዩት ትሩ የሚለውን ነው የምፈልገው። ኦኬ አንደኛውና ሶስተኛው ኦልሬዲ ወድቀዋል። ሁለተኛውና አራተኛውን ብቻ ነው ማወዳድረው። አራተኛው አሁን ምን ይላል? ፎልስ ይላል አይደል? ስለዚህ የቱ ነው መልሱ? ቱ ይሆናል ማለት ነው። ቱ ላይ አሁን ብትሄዱ ሶስቱም ስቴትመንቶች ኪው ኢምፕላይስ ኔጌሽን ኦፍ ፒ ትሩ ነው። ኔጌሽን ኦፍ ኪው የሚለው ትሩ ነው። ፒ ኦር ኪው የሚለውም ትሩ ነው። ስለዚህ ሮ 2 ኢዝ ዘ ራይት አንሰር ማለት ነው። ሮ 2 የሚለው ምርጫ የቱ ጋር ነው ያለው? ኤ ላይ ነው ያለው ማለት ነው። ዘ አርጊመንት ፎርም ኢዝ ቫሊድ ዲዩ ቱ ሮ 2 ማለት ነው። ሮ 2 ግዴታ ትሩ መሆን አለበት ማለት ነው። ግልጽ ነው አይደለ? ቀላል ነው። ያው ከአርጊመንቱ ተነስታችሁ ቴብሉ ላይ ገብታችሁ መልሶቹን ማግኘት ነው ከእናንተ የሚጠበቀው ማለት ነው። ኦኬ ስለዚህ እዚህ ጋር እንዳያችሁት ነው እንግዲህ የመጀመሪያው ፕሮፖዚሽን ነው። ከዛ በኋላ ኳንቲፋየርስ ነው። ከዛ በኋላ አርጊመንት ነው ማለት ነው። ግልጽ ነው። አሁን የ2005ን እናየዋለን። የ2005 ላይ የመጀመሪያው ጥያቄ ሌት ፒ ኪው ኤንድ አር ቢ ፕሮፖዚሽን ሳይዛት አሁንም ፕሮፖዚሽን ስላሽ የተሰጠን ፒ ኢምፕላይስ አር ኦር ኔጌሽን ኦፍ ኪው ኢዝ ፎልስ። ኦኬ ይሄ ፎልስ ነው። እሺ ዘን ዊች ዋን ኦፍ ዘ ፎሎዊንግ ፕሮፖዚሽንስ ኢዝ ትሩ? የትኛው ነው ትሩ የሚሆነው? ይሄ ፎልስ ከሆነ የትኛው ነው ትሩ የሚሆነው እያለ ነው። ባይ ዲፎልት እናውቃለን። ኢምፕላይ ከሆነ እቺ ኢምፕሊኬሽን ከሆነች ኢፍ ከሆነ ማለት ነው የመጀመሪያው ሳይድ ምን መሆን አለበት? ትሩ መሆን አለበት፣ ፎልስ ለመሆን ማለት ነው። የመጀመሪያው ሳይድ ትሩ፣ ከዛ በኋላ የቀረው ፎልስ መሆን አለበት። ስለዚህ ፒ ኢምፕላይስ አር ኦር ኔጌሽን ኦፍ ኪው ኢዝ ፎልስ ለመባል ፒ ምን መሆን አለባት? የግድ ትሩ መሆን አለባት። ከዛ በኋላ አር ኦር ኔጌሽን ኦፍ ኪው የሚለው ደግሞ ፎልስ መሆን አለበት። ስለዚህ ፒ ትሩ ነው። ፒ ትሩ ነው፣ ግልጽ ነው። አር ኦር ኔጌሽን ኦፍ ኪው ደግሞ ፎልስ እንዲሆን ከተፈለገ አር ምን አድርገን መውሰድ እንችላለን? አርን ፎልስ አድርገን መውሰድ እንችላለን። ኔጌሽን ኦፍ ኪውንስ ኔጌሽን ኦፍ ኪውንም ፎልስ አድርገን መውሰድ እንችላለን። ኪውን ትሩ አድርገን መውሰድ እንችላለን። ኦር ጊዜ ላይ ምንድን ነው? በኦር ጊዜ የግድ አንዱ ብቻ ነው፣ አንዱ ብቻ ፎልስ ከሆነ በቂ ነው። በኦር ጊዜ ፎልስ ለመሆን ሁለቱም ፎልስ መሆን አለባቸው። አንዱ ትሩ ከሆነ ይበላሻል አይደል? ስለዚህ አሁን አርም ፎልስ ነው። ኔጌሽን ኦፍ ኪው ምን ይሆናል ማለት ነው? ፎልስ ይሆናል። ኔጌሽን ኦፍ ኪው ፎልስ ከሆነ ኪው ምን ይሆናል ማለት ነው? ኪው ትሩ ይሆናል ማለት ነው። ስለዚህ አሁን አገኘናቸው። ፒ ትሩ ነው፣ አር ፎልስ ነው፣ ኪው ደግሞ ትሩ ነው። አሁን ከነዚህ ተነስተን ምን ነው የፈለግነው? ትሩ የሆነው ከምርጫዎች ውስጥ ምረጡ ነው የሚለው። ስለዚህ ኤ ላይ ፒ ኢምፕላይስ አር ይላል። ፒ ምን ነች? ትሩ ነች። አርስ ፎልስ ነው። ስለዚህ ትሩ ኢምፕላይስ ፎልስ ምን ይሆናል? ትሩ ኢምፕላይስ ፎልስ ፎልስ ነው አይደለ? ስለዚህ ፎልስ ነው። ቢ ላይ ኔጌሽን ኦፍ አር ኢምፕላይስ ኪው ይላል። ኔጌሽን ኦፍ አር ማለት ፎልስ፣ ኔጌሽን ኦፍ ፎልስ ማለት ነው ትሩ ይሆናል አይደል? ትሩ ኢምፕላይስ ኪው ምንድን ነች? ትሩ ነች። ስለዚህ ትሩ ኢምፕላይስ ትሩ፣ ትሩ ኢምፕላይስ ትሩ፣ ትሩ ነው። ሲ ላይ ኔጌሽን ኦፍ ፒ ባይ ኢምፕላይስ ኪው ይላል። ኔጌሽን ኦፍ ፒ ፎልስ ነው። ባይ ኢምፕላይስ ትሩ ምን ይሆናል? ፎልስ ይሆናል። ኦኬ ዲ ላይ ኪው ባይ ኢምፕላይስ አር ይላል። ኪው ምንድን ነች? ትሩ ነች። አርስ ፎልስ ነች። ስለዚህ ትሩ ባይ ኢምፕላይስ ፎልስ ፎልስ ይሆናል ማለት ነው። ትሩ የትኛው ብቻ ነው ማለት ነው? ቢ ያለው ብቻ ነው ማለት ነው። ስለዚህ ቢ ይሆናል ማለት ነው። የመጀመሪያው ጥያቄ ቀላሉ አይደለ? ፕሮፖዚሽናችሁን አውጥታችሁ መስራት። ማስተዋል ያለባችሁ አንድ ነገር እዚህ ጋር ምንድን ነው? ኦፕሬተሮቹ መለየት ነው ያለባችሁ። ኦፕሬተሮቹን መለየትና ማወቅ አለባችሁ። ክሊር ያልሆነ ነገር ካለ ቪዲዮ ሰራላችኋለሁ። ሞስት ፕሮባብሊ ይሄ ችኛዋ ቴብል ላይ በእንግሊዝኛ አንድ ሙሉ እንግሊዝኛ የሆነ ቱቶሪያል ሰራላችኋለሁ ብዬ አስቤያለሁ። እሱን እየሰራሁኝ ነው ኦልሬዲ። ስለዚህ ኦር ኤንድ ኢምፕሊኬሽን እና በኢምፕሊኬሽን ላይ በእንግሊዝኛ አንድ አጠር ያለ ነገር ሰራላችኋለሁ። ኦኬ ኮንሲደር ዘ ፎሎዊንግ አርጊመንት ይላል።
አርጊመንት ነው አሁንም የተሰጠን ይሁ ኢፍ ሂ ዳዝ ኖት ላቭ ሄር ሺ ዊል ኖት ሜሪ ሂም ካልወደዳት አታገባው ማለት ሂ ላቭስ ሄር ዜርፎር ሺ ዊል ሜሪ ሂም አሁን አርጊመንቶች ነው ያስቀመጠው ካልወደዳት እሷ ምን አትለውም አታገባውም አለ እሱ ግን ምን ያደርጋታል ይወዳታል ስለዚህ ሺ ዊል ሜሪ ሂም ታገባዋለች አይደል ታገባዋለች ስለዚህ አሁን አርጊመንቶቹ አሉ ከዛ በኋላ ደግሞ ምን አለ የተሰጠን ሪዛልት አለ ማለት ነው ዜርፎር አለን ኦኬ አሁን ከዚህ ተነስታችሁ አርጊመንቱን ተመልከቱት ነው የሚለው ስለዚህ ኢፍ ፒ ሂ ላቭስ ሄር ቢሆን ፒ ኪው ሺ ዊል ሜሪ ሂም ቢሆን which one of the following is correct representation of the argument and its validity valid ነው አይደለም የሚለውንም አሳዩን ነው የሚለው ስለዚህ መጀመሪያ ኤ ላይ እዩት ኤ ላይ አሁን if he does not love her ከሆነ if ነው አይደለ implication ነው he does not love her ከሆነ negation of ምን ይሆናል p ኦኬ he does not love her negation of p implies if he does not love her she will marry him አይደለም she will not marry him ነው ስለዚህ negation of q ስለዚህ negation of p implies negation of q ይሄ መጀመሪያ አርጊመንት ነው ፉል ስቶፕ አለው ኮማ he loves her ግን ይወዳታል ስለዚህ he loves her ምንድነው p ነው አይደል therefore she will marry him ደግሞ የመጨረሻው አርጊመንት እና ማስቀመጫችን ፕሪሚሳችን ነው ስለዚህ she will marry him የሚለው ደግሞ ምን ላይ ነው q ነው she will marry him q ነው ስለዚህ negation of p implies negation of q ኮማ p ከዛ በኋላ አርጊመንታችን መጨረሻችን q ነው እሱ ነው ቫሊድ ስቴትመንት የሚሆነው ማለት ነው የቱ ጋር ያለው ኤ ላይ ነው አያችሁት ባጭሩ ምንም አይደለም በቃ እንግሊዝኛውን ወደ ሎጂክ መቀየር ነው ቀላል ስለዚህ ኢምፕሊኬሽን ነው ምንድነው የሚለው መለየት ነው ኢፍ ከተሰጠ ያው ኢምፕሊኬሽን ነው ኢፍ ኤንድ ኦር ሊፍ ከሆነ ምን ይሆናል ባይ ኢምፕሊኬሽን ይሆናል ኦር እና ኤንድ ያው ኖርማል ናቸው ኦር እና ኤንድ ከሆኑ ነው ኦኬ ስለዚህ አርጊመንት ነው ማለት ነው ይሄኛው ጥያቄ ቀላል ነው አራተኛውም ተመሳሳይ አርጊመንት ነው ኢት ሰፖዝ ዘ ፎሎዊንግ ስቴትመንት አር ዘ ፕሪሚስ ኦፍ አን አርጊመንት ይላል he was lazy or he did not like the classroom የመጀመሪያው ስቴትመንት ከዛ if he was lazy he could not pass the exam ኦኬ ከዛ ግን ምን ይሆናል he passed the exam አልፏል ግን ኦኬ which one of the following can be the conclusion and that makes the argument valid የሚያደርገው አርጊመንት የትኛው ነው ከነዚህ ውስጥ ነው የሚለው ኦኬ አሁን ራሳችሁ መለየት አለባችሁ ማለት ነው ሶስት ስቴትመንቶች ናቸው ያሉት he was lazy አለ he liked the classroom አለ ከዛ he passed the exam አለ ሌት p he was lazy እንበለው q-ን he liked the classroom እንበለው r-ን he passed the exam እንበለው ሶስቱን ስቴትመንቶች ራሳችን አላይን አደረግናቸው ማለት ነው አሁን የመጀመሪያው ስቴትመንት ወደ he was lazy or he did not like the classroom አይደል ስለዚህ p or negation of q ይሆናል ማለት ነው ከዛስ if he was lazy ከሆነ he could not pass the exam implication ነው ኦኬ if he was lazy የሚለው p implies ኦኬ he could not pass the exam he passed the exam r ከሆነ negation of r ይሆናል ማለት ነው he could not pass አይደል ማለፉ r ከሆነ አለማለፉ ደግሞ negation of r ይሆናል ማለት ነው ስለዚህ negation of r ከዛስ he passed the exam ግን አልፏል ኦኬ ስለዚህ r ይሆናል ማለት ነው ስለዚህ ሶስት ፕሪሚሶች አሉኝ ማለት ነው p or negation of q p implies negation of r ከዛ r ማለት ነው አሁን ኮንክሉዥን የሚሆነው የትኛው ነው የሚለው ትሩ ሊሆን የሚችል ነው እንግዲህ የምትወስዱት ቫሊድ የሚያደርገውን ስለሆነ እየፈለግን ያለ ነው ትሩ የሚሆነውን ኢንቫሊድ ቢሆን ኖሮ ፎልስ የሚያደርገውን ነበር የምንፈልገው ቫሊድ የሚያደርገውን ከሆነ ግን የፈለግነው ትሩ የሚያደርገውን ነው የምንፈልገው ስለዚህ አሁን ከኋላ እንጀምራለን ማለት ነው ከሶስቱ አርጊመንቶች ከኋላ እንጀምራለን አር እነዚህ ስቴትመንቶች ትሩ ናቸው አይደል ስለዚህ አር ኢዝ ኢኳል ቱ ትሩ ብለን እንጀምራለን ስለዚህ አር ትሩ ነች ኦልሬዲ ለምን ሂ ፓስድ ዘ ኤግዛም ስለተባለም ማለት ነው ሂ ፓስድ ዘ ኤግዛም ስለተባለ አር ትሩ ነው አር እኩል ይሆናል ትሩ እንላለን ኦኬ የመጀመሪያው ፕሪሚስ እንግዲህ ይሄ ነው ከላይ ያለው ደግሞ ፒ ኢምፕላይስ ኔጌሽን ኦፍ አር ይላል ስለዚህ ፒ ኢምፕላይስ ኔጌሽን ኦፍ አር ምን መሆን አለበት ትሩ መምጣት አለበት እሱ ለምን አርጊመንት ስለሆነ it should be true ስለዚህ p implies negation of r true ለማምጣት r already true እንደሆነ አውቅ ያለው ስለዚህ negation of r ምንድነው የሚሆነው false አይደል ስለዚህ p implies false true እንዲመጣ ከፈለኩኝ p implies false true እንዲመጣ ከፈለኩኝ p ምን መሆን አለበት false መሆን አለበት p true ከሆነ true implies false ሊሆን ነው true implies false ነው የሚመጣው true እንዲመጣ ከፈለኩኝ p ምን መሆን አለበት ማለት ነው p false መሆን አለበት ማለት ነው ኦኬ ከዛስ p or negation of q የመጨረሻው ስቴትመንት ማለት የመጀመሪያችን ስቴትመንት የተነሳነባት p or negation of q ኦኬ
ፒ ምንድን ነው? ፎልስ ነው። ፎልስ ኦር ኔጌሽን ኦፍ ኪው ትሩ መምጣት አለበት። ፎልስ ኦር ኔጌሽን ኦፍ ኪው ትሩ እንዲመጣ ኔጌሽን ኦፍ ኪው ምን መሆን አለበት? የግድ ትሩ መሆን አለበት። ለምን? ምክንያቱም እሱ ፎልስ ከሆነ ፎልስ ኦር ፎልስ ሊሆን ነው። ፎልስ ኦር ፎልስ ደግሞ ፎልስ ነው የሚሆነው። ትሩ መምጣት አለበት። አርጊመንት ስለሆነ ትሩ መምጣት አለበት። አርጊመንት ምንድን ነው? ትሩ የሆኑ ስቴትመንቶች ናቸው አይደል? ስለዚህ ትሮችን ትደረድሩና ማለት ነው ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። ስለዚህ እንዲህ ነው ኮንክሉዥን ታስቀምጣላችሁ። ስለዚህ አርጊመንት ከሆነ ትሩ መሆን ስላለበት ኔጌሽን ኦፍ ኪው ምን መሆን አለበት ማለት ነው? ትሩ መሆን አለበት። ፎልስ ኦር ፎልስ ከሆነ ፎልስ ስለሚሆን ማለት ነው። ስለዚህ ኔጌሽን ኦፍ ኪው ትሩ ከሆነ ኔጌሽን ኦፍ ኪውን እንደ ኮንክሉዥን መውሰድ ትችላላችሁ ማለት ነው። ዊች ዋን ኦፍ ዘ ፎሎዊንግ ካን ቢ ኮንክሉዥን ስለሚል ማለት ነው ትሩ እንዲሆን ነው የምፈልገው። ስለዚህ ኔጌሽን ኦፍ ኪው ማለት ምንድን ነች? ኪው ሂ ላይክስ ዘ ክላስሩም ከሆነ ኔጌሽን ኦፍ ኪው ምን ይሆናል? ሂ ዲድ ኖት ላይክ ዘ ክላስሩም ይሆናል ማለት ነው። የቱ ጋር ያለው? ቢ ላይ ያለው መልስ ትክክለኛው መልስ ይሆናል ማለት ነው። ቀላሉ አይደለ? ቀላሉ ትንሽ እንድታስቡ ነው። ያው ሎጂካል ሪዝኒንግ ነው። ማትስ እኮ አይደለም፣ የሆነ ሳይኮሎጂካል ነገር ነው። ሳይኮሎጂም ላይ አለ፣ ባይዘ ሳይኮሎጂካል ሪዝኒንግ አለ። ልክ እንደዚሁ ማለት ነው። ኦኬ ባይ ዘ ዌይ ይሄ በጣም እኮ የሚገርም ትምህርት ነው። የሎጂካል ሪዝኒንግ ማቴማቲካል ሪዝኒንግ በጣም አሪፍ ትምህርት ነው። ሳይኮሎጂ ላይ ያለ እንትኖች ላይ ያሉ ለምሳሌ ጌት ተምራቸዋል። ናንድ ኤንድ ኦር ኤክስ ኦር ምናምን የሚባሉ ፊዚክስ ላይ ከሰርኪት ጋር እኮ ይሄን ነው የምንጠቀመው። ሰርኪት ጋር ይሄን ነው የምንጠቀመው። እንዴት ያገናኘዋል የሚለውን ሌላ ጊዜ ያሳያቸዋል። አሁን ለኤግዛም ብቻ ስለሆነ ወሳኝ ነገሮችን ብቻ ነው ማሳያችሁ ማለት ነው። የ2006 የ2006 ሁለት ጥያቄ ነው ያለው። የ2006 ላይ ሁለት ጥያቄ ነው ያለው። which one of the following is a valid logical argument? ቫሊድ የሆነ የትኛው ነው የሚለው አርጊመንት ሰጥቶናል። ከዛ ፕሪሚስ አለው። ኦኬ ሌሎቹ እናንተ ስሩት። ትክክለኛው መልስ ሲ ነው ላሳያችሁ እና ሌላው እናንተ ትሰሩታላችሁ። ሲ ላይ እዩት። ኔጌሽን ኦፍ ፒ ኤንድ ኪው። ኦኬ መጀመሪያው ስቴትመንት ነው። ከዛ ኪው ኢምፕላይስ አር ዘን አር ነው የሚለው። ስለዚህ ኔጌሽን ኦፍ ፒ ኤንድ ኪው ትሩ ነው እያለኝ ነው። ኦኬ ስለዚህ ትሩ ከሆነ ኔጌሽን ኦፍ ፒ ትሩ ነው፣ ኪውም ትሩ ነው። በኤንድ ስለሆነ ኮኔክት ያደረገው ሁለቱም ምን መሆን አለባቸው? ትሩ መሆን አለባቸው። ስለዚህ ኔጌሽን ኦፍ ፒ ትሩ ነው፣ ኪውም ትሩ ነው። ኦኬ አሁን ደግሞ ኪው ኢምፕላይስ አር ይላል። ኪው ኦልሬዲ ምንድን ነች? ትሩ ነች። ስለዚህ ትሩ ኢምፕላይስ አር ትሩ መምጣት አለበት አርጊመንት ስለሆነ። ስለዚህ ትሩ ኢምፕላይስ አር ኢዝ ትሩ ይሆናል ማለት ነው። ስለዚህ አር ፎልስ ከመጣች አር ፎልስ ብትሆን ትሩ ኢምፕላይስ ፎልስ ይሆናል። ፎልስ ይሆን ነበር፣ ይበላሻል። ስለዚህ ኦልሬዲ ትሩ እንደተሰጠኝ ስላወቅኩኝ አር ምን መሆን አለበት ማለት ነው? አር መስት ቢ ትሩ። ስለዚህ ፕሪሚሳችን አር ትሆናለች ማለት ነው። ሲ ላይ እንደምታዩት ው ኔጌሽን ኦፍ ፒ ኤንድ ኪው ከዛ ኪው ኢምፕላይስ አር ከዛ ፕሪሚሱ ምንድን ነው? አር አይደለ? ኮንክሉዥናችን አር ነው። ስለዚህ በዚህ መልክ መስራት ይችላላችሁ። ሌሎችን ብትሰራው ልክ አይመጣም። አንዱ ፎልስ ይሆናል፣ ኮንክሉዥናቸው ልክ አይመጣም፣ ቫሊድ አይሆንም ማለት ነው። አርጊመንቱ ኢንቫሊድ ነው የሚሆነው። የተጠየቀው ቫሊድ ስለሆነ መልሱ ሲ ይሆናል ማለት ነው። ሎጂካል አርጊመንት ላይ ክሊር ያልሆነ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እንግዲህ ወደ ዋናው ነጥብ ደርሳችኋል። አሁን ከዚህ ቻፕተር ምን ላይ ነው ፎከስ ማድረግ ያለብን፣ ምንድነው ማወቅ ያለብን ዋና ነገሮች የሚለውን ነግራችኋለሁ። የመጀመሪያው ፕሮፖዚሽኖችን መረዳት አለባችሁ። ሁለተኛው አርጊመንቶችን መረዳት አለባችሁ። ሶስተኛው ኳንቲፋየሮችን መረዳት አለባችሁ። ሶስት ነገር ብቻ ነው፣ ፕሮፖዚሽን፣ አርጊመንት እና ኳንቲፋየርስ ማለት ነው። ሶስቱን በደንብ ከሰራችሁ ይሄ ቻፕተር አለቀ ማለት ነው። በየአመቱ ከዚህ ውጭ የሚመጣ ጥያቄ ስለሌለ ማለት ነው። ከዩኒት 5 ቀጥሎ ያለውን ደግሞ እዚህ ጋር ማግኘት ትችላላችሁ ማለት ነው።